ሰላም ወላጆች፣ ዛሬ እያንዳንዱ ወላጅ ማወቅ ስላለበት ስለ ልጆቹ ሁለንተናዊ ፍላጎት ለማውራት መጥቻለሁ። እዚህ ጋር እንደምትመለከቱት 4 አይነት ፍላጎቶች አሉ። ሁሉንም በኩል ካላሟላናቸው እድገታቸው ሚዛኑን የጠበቀ አይሆንም። ሙሉ እድገት እንዲያድጉ እነዚህ 4 ፍላጎቶች መሟላት አለባቸው። እነዚህ ፍላጎቶች ማህበራዊ ፍላጎት፣ ስነልቦናዊ ፍላጎት፣ መንፈሳዊ ፍላጎትና አካላዊ ፍላጎት ናቸው። እነዚህ ፍላጎቶች ምንም እንኳን አስፈላጊ ቢሆኑም ቅደም ተከተላቸውን ጠብቀው ሚዛናዊ በሆነ መልኩ ልጆቹ ህይወት ውስጥ መገኘት ካልቻለ አደገኛ ነው የሚሆነው። እዚህ ጋር እንደምትመለከቱት ውሃው አንዱን ፍላጎት ነው የሚወክለው፣ አካላዊ ፍላጎት። አካላዊ ፍላጎት ብቻ ልጆች አግኝተው ትምህርት ሊሆን ይችላል፣ ልብስ፣ ጫማ፣ እንዲሁም ሌሎች ነገሮች ምግብ ምናምን ተሟልቶላቸው ከዛ በኋላ ሌሎች ፍላጎቶቻቸውን ለመጨመር ስትሞክሩ መንፈሳዊ ፍላጎታቸውን ሊሆን ይችላል ኦሬዲ ቦታው በምን ተይዟል? በአካላዊ ፍላጎት ሙሉ ለሙሉ ስፔሱ ስለተያዘ ይፈሳል። ገብቷችኋል አይደለ? ቦታው ኦሬዲ ተይዟል። ሌሎች ፍላጎቶቻቸውን ለማሟላት ስትነሱ ሚዛኑን ጠብቆ በትክክል በአግባቡ ስላልገባ ሌላውን ለማስገባት ስፔስ አይኖረውም ማለት ነው። ልጆቹም ኢንተረስትድ ላይሆኑ ይችላሉ። ምናልባት በዛኛው ፍላጎት ብቻ ተሞልተው በቃ መዝናናት፣ መማር፣ ጫማ፣ ልብስ ወይም ሌላውን ነገር ያስቀድማሉ። መንፈሳዊ ፍላጎት ላሟላ ብላችሁ ስትሉ ዘግይታችሁ ማለት ነው ስትመጡ ቦታ ስለማይኖረው ይፈሳል። እዚህ ጋር የምታዩት እንግዲህ ኤክሰርሳይዝ ይሄንን ነው የሚያሳየው። ሌሎች ፍላጎቶችን ለማሟላት ስትነሱ ቀድሞ በሌላ ተሞልቷል። ስለዚህ ሊያስገባ የሚችልበት ምንም አይነት ስፔስ የለውም ማለት ነው። ስለዚህ ምን እናድርግ? እንዴት አድርገን ፍላጎታቸውን ፕራዮሪቲ የሚሰጠውን አስቀድመን እናድርግ? እዚህ ጋር እንደምትመለከቱት 4ቱም ፍላጎቶች ተቀምጠዋል። ቀድመን ግን አንደኛውን ወይም መቅደም ያለበትን ይታያችኋል፣ መንፈሳዊ ፍላጎታቸውን እንሞላለን። ይሄ መንፈሳዊ ፍላጎት ማለት መጽሐፍ ቅዱስ በራሳቸው አውድ ለነሱ መንገር፣ ጥያቄ ሲኖራቸው ወደ እግዚአብሔር እንዲያመጡት፣ እንደገና ሲሰጣቸው እግዚአብሔርን እንዲያመሰግኑ፣ እርሱ በእነሱ ህይወት ላይ ዓላማ እንዳለው በማስረዳት ወላጅ ደግሞ በምሳሌነት እነሱን መምራት፣ አብሮ መጸለይ፣ ቤተክርስቲያን መሄድ፣ ህብረት እንዲያደርጉ፣ የተለያዩ መንፈሳዊ ነገሮችን እንዲያደርጉ ዘዳግም 6 ከ6 እስከ 7 ባለው ይላል። ዛሬ የማዘንህ ቃል በልብህ ይሁን ለልጆችህም አጥብቀህ አስተምረው እንደሚል መንፈሳዊውን ነገር አስቀድመን እንነግራለን። ከዛ እዩ ቀጥሎ አሁን ጠጠር እየጨመርን ነው። ቅድም ትልልቁ ድንጋይ ገብቷል። ጠጠሩ ደግሞ የሚወክለው ስነ ልቦናዊ ፍላጎታቸውን ነው። የልጆች ስነ ልቦና ከእርግዝና ጀምሮ ልንንከባከበው የሚገባ ሲሆን ከተወለዱም በኋላ ሰው ተኮር የሆነ አስተዳደግን ልጆችን ማሳደግ፣ ባህሪያቸው በሚለዋወጥበት ጊዜ አስቸጋሪ ቢሆኑም መልካም ልጆች ቢሆኑም እንኳን የማይቀየር ቋሚ ፍቅርን ለልጆች መስጠት፣ እንደገና አበረታች ቃላትን መናገር፣ ስብዕናቸውን መገንባትን ያካትታል ማለት ነው። በቀጣይ እንደምትመለከቱት አሸዋውን እየጨመሩ ነው። እንግዲህ አሸዋው ደግሞ ማህበራዊ ፍላጎታቸውን ይወክላል። ማህበራዊ ፍላጎት ከቤተሰብ ጋር እንደ ጓደኛ መሆን፣ ከሌሎች ጓደኛቸው ጋር ጥንቃቄ የተሞላበት ህብረት እንዲኖራቸው፣ ከኩዮቻቸው ጋር እንዲጫወቱ፣ ሌሎችን መርዳት፣ ከሌሎችም እርዳታ መቀበል፣ የውይይት ባህልን ማዳበር። ዕብራውያን 10:24 ላይ እንደሚናገር እርስ በርሳችሁ ለፍቅርና ለመልካም ስራ ተሳሰቡ፣ ተያዩ እንደሚል ያንን እንዲያደርጉ መርዳትን ያካትታል። በስተመጨረሻ ደግሞ እንደምታዩት ውሃው እየገባ ነው። ይሄ አካላዊ ፍላጎትን ይወክላል። ጤናማ አመጋገብ፣ በቂ እንቅልፍ፣ የአካል ብቃት እንቅስቃሴ፣ የጤና ክትትል ማድረግ፣ ንጽህናን መጠበቅ፣ ልብስን፣ ጫማን ማለት በንጽህና መያዝ፣ እግራቸውን በየቀኑ መታጠብ፣ ወንዶች ጸጉራቸውን መቆረጥ፣ ሴቶችም እንዲሁ ጸጉራቸውን መታጠብ፣ መሰራት፣ ጥፍርን መቁረጥ፣ የተለያየ ነገር። 3ኛ ዮሐንስ 1:2 ላይ ምን ይላል? ነፍስ እንደሚከናወን በነገር ሁሉ እንዲከናወንልህ ጤናማ እንድትሆን እጸልያለሁ ይላል። ይሄ አካላዊ ፍላጎትን ነው። ስለዚህ በሁለንተናዊ እድገታቸው ፕሮፖርሽናል የሆነ እድገት እንዲያድጉ ከፈለግን እነዚህን 4ቱንም ፍላጎቶች ሳናዛባ አመጣጥነን ለልጆቻችን መስጠት ይገባል። ሐሳቡን እንደምትወዱት እርግጠኛ ነኝ። ላይክ፣ ሼር፣ ሰብስክራይብ እንድታደርጉ አሳስባችኋለሁ። አመሰግናለሁ።